ኢራንና እስራኤል አዲስና ከባድ የተባለ ጥቃት አንዳቸው ባንዳቸው ላይ ማወጃቸው ተሰምቷል። አሜሪካን በበኩሏ እጅግ ኃያል የተባለውን ሚሳይሏን ማውጣቷ ሲነገር አሁን በብዙ መቶ የሚቆጠሩ የኢራንን የሰው አልባ የጦር አውሮፕላኖች እነርሱ ድሮን ሲሏቸውን በሽርፍራፊ ሰከንዶች ውስጥ ላስ አድርጋ ማውደም ትችላለች የሚል መረጃ ወጥቷል። የአሜሪካ የባህር ሰርጓጅ የጦር መርከብ በኢራኗ የጦር መርከብ ላይ በፈጸመችው ከባድ ጥቃት መርከቢቱ በህንድ ውቅያኖስ መስመጧ ተገልጧል። ቻይና በወገኗ አሜሪካ በኢራን ላይ የያዘችውን ጦርነት በቅርበት እየተመለከተችው መሆኑ ተሰምቷል። ነግበኔን ያስባል። ሩሲያም በኢራን የሚካሄደውን ጦርነት በትኩረት እየተመለከተችው መሆኑ ታውቋል። አረ ለመሆኑ የኢራን ሀያል አጋር አባር ሀገራት የሚባሉት እስካሁን በግልጥ ኢራንን ሲረዷት ያለመታየቱ ለምንድን ነው ስንል ርዕሰ ጉዳዩን በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በአሜሪካ በእስራኤልና በኢራን መካከል የተያዘው ጦርነት 6ኛ ቀኑን ይዟል። በእነዚያ ቀናትም ኢራን ከ1000 በላይ ዜጎቿን ማጣቷ ሲነገር አሜሪካና እስራኤልም ዜጎቻቸው መገደላቸው ይነገራል። በዚያ ጦርነት አሜሪካ በኢራን ላይ የፈጸመችውን ገድል የአሜሪካ አጋር አባሮቹ ሀገራት ሲያወድሱት፣ በኢራን በኩል ግን እኒያ የምድሪቱ ልዕለ ኃያላን ከሚባሉት ሁለቱ ሩሲያና ቻይና ከማውገዝ ባሻገር ያሉት የቆረጡት አንዳች ነገር የለም ነው የሚባለው። ጉዳዩ እንግዳ ባይመጣ ሁሉ ሴት፣ ዝናብ ባይመጣ ሁሉ ቤትን አድርገው የሚተቿቸውም አልታጡም። በተለይም ደግሞ የኢራን የነዳጅ ዘይትን ሀብት በግዙፍ መጠን የምትገዛዋና ከኢራን ጋርም በፈርጀ ብዙ ጉዳዮች በምጣኔ ሀብትና በፖለቲካም ጠንካራ ትብብር ያላት ቻይና ለኢራን የጦር ኃይሏን መከላከያና ያንቀሳቀሰችበት ቅጽበት የለም ሲል የኤቢሲ ኒውስ ዘገባ ቻይናን በማለዳው አብጠልጥሏታል። ዘገባው በዝርዝር ሀተታው ቻይናን ይህንን ይላታል ቃል በቃል ቻይና ስትራቴጂ ሲምፕሊ ቱ ዌይት ዋች and capitalize on United States of entanglement and a widening Middle East war to pursue its own goals ነው ያላት። ሰው ማለት በጎዶሎ ቀን የሚገኝ ነው ይሏል ኢትዮጵያውያኑ አበው። አሊያም ክፉ ቀን አይምጣ ወዳጅ እንዳላጣ ይሉትን ያስታውሷል። የኤቢሲ ኒውስ ጥልቅ ሀተታ ሲቀጥል ምን ትላላችሁ? የአሜሪካዋ የጦር አውሮፕላን ጫኟ መርከብ ዩኤስኤስ አብርሃም ሊንከን መርከብ እኮ ወደ ኢራን ጦርነት ከመምጣቷ በፊት በደቡብ ቻይና ባህር ቆማ ግራ ቀኟን ቃኝታ ነው ያለፈችው። ታዲያ ቻይና ያንን አላየችም ወይ ሲል ይጠይቃል። ቻይና በታይዋን ደሴት ላይ ወረራ ለመፈጸም ማቀዷ ሲገለጥ አሜሪካ ደግሞ በስልት ቀድማ ኃይሏን ማሳየቷን መሆኑን የሚተነትኑት ብዙዎች ናቸው። በእርግጥ የሚላሉ የአሜሪካ ዲፕሎማቶች ግን በእርግጥም ቻይና ይህንን እድል ተጠቅማ የታይዋንን ደሴት ለመውረር ካቀደች ሲሉ አንድ የአሜሪካ ከፍተኛ ሹም ለኒውዮርክ ታይምስ ይህንን ብለውታል። ኢፍ ቤጂንግ ዲድ ኢት ዊል ቢ አ ሪል ፕሮብለም አድርገውና ቻይና ትንፋሿን ሰብስባ የጨበጠችውን የእሳት ፍም በታይዋን ደሴት ላይ የምትበትነው ከሆነ ለአሜሪካ ትልቅ መዘዝ ይሆንባታል መሆኑ ነው። ቻይና ለረዥም ጊዜም በአሜሪካ ብቸኛ አቋም ተመሰቃቅላለች የምትላትን ዓለም ከገባችበት አባዜ ለማውጣት ብልሃት ያለችውን ሁሉ መታለች ይሏታል። ከቅርብ አጋርና አባሯ ሀገር ሩሲያ ጋር መክራና ዘክራ ቻይና በቅርቡም ለዓለም መረጋጋትን የሞራል ግንባታና በቋሚነትም የዓለም አቀፉ ሕግ የሚከበርበትን ስሌት በመቀመር ስታሳይ አሜሪካን ደግሞ በተለይም ፕሬዚደንት ዶናልድ ትራምፕን በመላው ዓለም ፊት የግጭትና የጦርነት ዘዴ አድርጋ አስመስክራባቸዋለች ይሏታል። አሁን በኢራን የተያዘው ግዙፍ ጦርነት ለቻይና ሌላና ግልጽ ዕድልና በረከት ከፍቶላታል ነው የሚባለው። ያውም አሜሪካን በድፍን ዓለም እይታ ጦረኛ፣ ከግጭት የማትታቀብና ከምንም በላይ ሕገ ወጥ አካል አድርጓታልም ነው የሚባለው። በሌላኛው ገጽታው አሜሪካ የቻይናን የህዝብ ግንኙነት ስራ እየሰራችላት መሆኑን የሚያሳዩትን ብዙዎች ሆነዋል። የአንዱ ቤት ሲቃጠል ለአንዱ አለሙ ነውን ያስታውሷል። በአሜሪካ በእስራኤልና በኢራን መካከል ከተጀመረ 6ኛ ቀኑን የያዘው ጦርነት ብዙዎችን አነካክቷል። ይህ ብዙዎቹን የምጣኔ ሀብት ዘርፍም አነክቷል። በዚያ ግዙፍና አስከፊ ጦርነት ትናንት በተሰማ ዜና የአሜሪካዊ ባህር ሰርጓጅ የጦር መርከብ የኢራኗን የጦር መርከብ በህንድ ውቅያኖስ ማስመጧ ሲነገር 148 ተጓዦችም የደረሱበት መጥፋቱ ተገልጧል። በዚያች በሰመጠችዋ የኢራኗ የጦር መርከብም 150 የሚሆኑ ሰዎች በህንድ ውቅያኖስ ጠረፋማ ስፍራ ስሪላንካ ሳይሞቱ እንዳልቀረ የወጣው መረጃ ያሳያል። የኢራኗ የጦር መርከብ በአሜሪካዊ የባህር ሰርጓጅ የጦር መርከብ በተወነጨፈባት መቅሰፍተኛ የቶርፔዶ አረር በእሳት ተያይዛ ተንሳፋ ስትቀስፍበት ከነበረው የህንድ ውቅያኖስ የውሃ አካል ጥልቅ መስቀጧን የተናገሩት የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ናቸው። ትናንትና ረቡዕ አመሻሽ ሄግሴት ስለሰመጠችዋ የኢራን የጦር መርከብ ስም ባይገልጡም የስሪላንካ የባህር ኃይል አፈቀላጤው ቡዲካ ሳምፓት ግን ከዚያ ስፍራ በአደጋው የሞቱ ሰዎች አስከሬን መገኘቱን አስታውቀዋል። አሁን የኢራን ከባድ ጥቃት መጠናከሩና መስፋፋቱን የተመለከተችው አሜሪካ በበኩሏ ከመካከለኛው ምስራቅ ቀጠና ሀገራት ከኩዌት፣ ባህሬንና ኢራቅ ካሉት ኤምባሲዎቿ ብዙ አስፈላጊ ስራ የሌላቸውን ዜጎቿን ይወጡ ዘንድ ትዕዛዝ መስጠቷም ነው የተሰማው። ዛሬ ላይ ጦርነቱ ብዙዎችን
ጎሪጥ እያስተያየ መሆኑ ይነገራል። እንዳብነት እንኳን ከኢራን የተተኮሰ ሚሳይል ወደ ቱርክ ሲምዘገዘግ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ተመቶ መምከኑ የሶስቱ ሀገራት ጦርነት ከመካከለኛው ምስራቅ ቀጠና አልፎ ለድፍን ዓለም የጸጥታ ስጋት ሆኗልም ነው የሚባለው። ኢራን ባለፈው ቅዳሜ በተገደሉባት መንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔይ ምትክ ሌላ ለመሰየም ዝግጅቷን ስታደርግ የእስራኤል ባለስልጣናት ደግሞ ቀጣውም ሰው በኢላማ ቀለበታችን ውስጥ መግባቱን ወቁ ሲሉ እያስጠነቀቁ ነው። ኢራን እኛን ከ37 ዓመታት በላይ የመሯትንና ያሻገሯትን መንፈሳዊ መሪዋን አያቶላ አሊ ሰይድ ካሚኔይ የቀብር ስርዓታቸውን ልታከናውን ከነበረችበት ወደ ሌላ ጊዜ ማስተላለፏም ነው የተሰማው። ኢራንን ውሳኔዋን ያስቀየራት ደግሞ በተህራን ላይ የተከፈተው አዲስ ጥቃት ነው። ይህ ኢራን የሰው አልባ የጦር አውሮፕላኖች ወይም ድሮንስ ደግሞ በበቀል ስሌት በዱባይ የሚገኘውን የአሜሪካን ቆንስላ መምታታቸውና በእሳት መያያዙ ሲገለጥ፣ ወዲያም አሜሪካ በመካከለኛው ምስራቅ ኳታር ያላት ግዙፉ የጦር ማዘዣ ሰፈሯ በኢራን ሚሳይል መመታቱ ተነግሯል። የዚያ